የህወሓት ኃይሎች ስልታዊቷን የደሴ ከተማን መቆጣጠራቸውን ትናንት ቅዳሜ ካስታወቁ በኋላ የመንግስት ኃይሎች በከተማዋ ዛሬ እሁድ አዲስ ውጊያ መክፈታቸው ተሰማ። የኢትዮጵያ መከላከያ ሰራዊት መቀሌ ከተማ አቅራቢያ በሚገኝ የህወሓት ኃይሎች ማሰልጠኛ ጣቢያ ላይ ያነጣጠረ የአየር ጥቃት ማድረሱን ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር አስታውቋል። በሱዳን የዲሞክራሲ ተሟጋች ቡድኖች ትናንት ጠርተውት በነበረው የህዝባዊ ተቃውሞ ሰልፍ ላይ ፖሊስ በከፈተው ተኩስ በደርዘን የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ የሕክምና ምንጮች ገለጹ። ፖሊስ በከፈተው ተኩስ ከሞቱት በተጨማሪ ከ100 በላይ ሰዎች ቆስለው ወደ ሕክምና ተወስደዋል። በምጣኔ ሀብት የበለጸጉት የቡድን 20 አባል ሀገራት መሪዎች በውጭ ሀገራት በድንጋይ ከሰል ኃይል ለማመንጨት የሚያደርጉት የገንዘብ ድጋፍ እንዲያበቃ ከስምምነት ደረሱ። አባል ሀገራቱ ጣሊያን ሮም ውስጥ ለ2 ቀናት ሲያካሂዱ የነበረውን ስብሰባቸውን ዛሬ ሲያጠናቀቁ ባወጡት መግለጫ በጎርጎርሳውያኑ የክፍለ ዘመኑ ኩሌታ አሊያም በተቀራረበ ጊዜ የካርቦን ልቀትን በምድር ላይ የተጣጣመ እንዲሆን የተያዘውን መርሃ ግብር ለማሳካት እንደሚጥሩ አስታውቀዋል። ዜናውን በዝርዝር የህወሓት ኃይሎች ስልታዊቷን የደሴ ከተማን መቆጣጠራቸውን ትናንት ቅዳሜ ካስታወቁ በኋላ የመንግስት ኃይሎች በከተማዋ ዛሬ አዲስ ውጊያ መክፈታቸው ተሰማ። በከተማዋ ውስጥ ብርቱ ውጊያ እየተደረገ መሆኑን ከነዋሪዎች ማረጋገጡን የፈረንሳይ ዜና ምንጭ ዘግቧል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት በወሎ በተለይም በደሴና አካባቢዋ አሁንም ውጊያ እንደቀጠለ በዛሬው ዕለት ባወጣው መግለጫ አረጋግጧል። ውጊያውን ተከትሎ ነዋሪዎች ከቤት እንዳይወጡ ወደ ከተማ የተመለሱ የመንግስት ወታደሮች ማዘዛቸውን የዜና ምንጩ ያነጋገራቸው የደሴ ከተማ ነዋሪዎች ገልጸዋል። ደስታ የተባሉ የከተማዋ ነዋሪ ወታደሮች በጎዳናዎች ላይ ሲዋጉ መመልከታቸውን ተናግረዋል። የምስራች የተባሉ ሌላዋ ነዋሪም በከተማዋ ውስጥ የተኩስ ድምፅ እንደሚሰማና በስጋት ውስጥ መሆናቸውን ተናግረዋል። በውጊያ ግንባሩ አሸባሪ የተባለውን ቡድን ለመደምሰስ ፍልሚያ እየተደረገ መሆኑን የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። በደሴ የዛሬውን የከተማ ውስጥ ውጊያ በተመለከተ ከህወሓት ወገን የተባለ ነገር የለም። የደሴ ከተማን ጨምሮ በአካባቢው የግንኙነት መስመሮች በመቋረጣቸው ከመንግስትም ሆነ ከህወሓት ኃይሎች የውጊያውን ሁኔታ አስመልክቶ የሚወጡ መረጃዎችን ለማረጋገጥ አዳጋች አድርጎታል። የደሴ ከተማ ከመዲናዋ አዲስ አበባ በ400 ገደማ ኪሎ ሜትሮች ርቃ ትገኛለች። የኢትዮጵያ መከላከያ ሰራዊት መቀሌ ከተማ አቅራቢያ በሚገኝ የህወሓት ኃይሎች ማሰልጠኛ ጣቢያ ላይ ያነጣጠረ የአየር ጥቃት ማድረሱን የመንግስት ኮሚኒኬሽን አገልግሎት ሚኒስቴር አስታወቀም። የዛሬው የአየር ጥቃት አጉላ በተሰኘ ወታደራዊ ማሰልጠኛ ሰፈር ላይ መፈጸሙን ሚኒስቴሩ በትዊተር ጽፏል። ተቋሙ በርካታ የቡድኑ አባላት ለሽብር ተልዕኮ ተመልምለው የሚሰለጥኑበት ነው ብሏል። በዛሬው ጥቃት ስለደረሰ ጉዳት የተባለ ነገር የለም። ተፈጸመ ስለተባለው የአየር ጥቃት ከህወሓት በኩል ማረጋገጫም ሆነ ማስተባበያ አልተሰጠበትም። የኢትዮጵያ የመከላከያ ሰራዊት በትግራይ ክልል የመቀሌ ከተማን ጨምሮ የተመረጡ ባላቸው ኢላማዎች ላይ ጥቃት ማድረስ ከጀመረ 2 ሳምንታትን አስቆጥሯል። በሱዳን የዲሞክራሲ ተሟጋች ቡድኖች ትናንት ጠርተውት በነበረው የህዝባዊ ተቃውሞ ሰልፍ ላይ ፖሊስ በከፈተው ተኩስ በደርዘን የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ የሕክምና ምንጮች ገለጹ። ፖሊስ በከፈተው ተኩስ ከሞቱት በተጨማሪ ከ100 በላይ ሰዎች ቆስለው ወደ ሕክምና ተወስደዋል። በመላው ሀገሪቱ በ10 ሺዎች የሚቆጠሩ ሰዎች ከተሳተፉበት ደም አፋሳሹ የትናንቱ የተቃውሞ ሰልፍ በኋላ ተቃዋሚዎቹ ዛሬ ካርቱም ውስጥ አንድ ቦታ መሰባሰባቸው ነው የተነገረው። የወታደራዊ መፈንቅለ መንግስት ህዝባዊ እምቢተኝነቱም 7ኛ ቀኑን ይዟል። ጀነራል አብዱል ፈታህ አልቡርሃን የመሩት ወታደራዊ መፈንቅለ መንግስት ከህዝቡ ከገጠመው ተቃውሞ በተጨማሪ ዓለም አቀፍ ውግዘት አስከትሎበታል። ለውጡን ተከትሎ ዓለም አቀፉ ህብረተሰብ ለሱዳን የገባውን የእርዳታ ቃል እንዲቋረጥም ምክንያት ሆኗል። ሀያላን መንግስታት ወታደራዊ ኃይል በሲቪሎች ላይ እየወሰደ ያለውን የኃይል እርምጃ በፍጥነት እንዲያቆምም ጥሪ አድርገዋል። በተያያዘ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በሱዳን ሽምግልና መቀመጥ በሚቻልባቸው ጉዳዮች ላይ ከስልጣን ከተወገዱት ጠቅላይ ሚኒስትር አብደላ ሐምዶክ ጋር መወያየታቸውን ሮይተርስ የዜና ወኪል ዘግቧል። የሽምግልና አማራጮችን ለሱዳን መጻኢ ጊዜ በሚበጅ ጉዳይ ላይ ተወያይተናል ሲሉ በሱዳን የተባበሩት መንግስታት ድርጅት ልዩ ተወካይ አስታውቀዋል። ሌሎች ሱዳናውያን ባለድርሻዎችን በቀጣይነት እንደሚያነጋግሩም ገልጸዋል።
ዓለም አቀፉ ማህበረሰብ ሱዳን ውስጥ ወታደራዊ ኃይሉን ከሲቪል አስተዳደሩ ለማስታረቅ ከትናንቱ ህዝባዊ ተቃውሞ አስቀድሞ ጥረቶች ጀምሮ የነበረ ቢሆንም ውጤት እንዳልታየበት ነው የተነገረው። ጠቅላይ ሚኒስትር አብደላ ሐምዶክ በቁጥጥር ስር የዋሉ ባለስልጣናትና ፖለቲከኞች በአፋጣኝ ተፈተው ወደ ቀድሞ የስልጣን መጋራት መመለስ እንደሚሹ ለእርሳቸው ቅርበት ካላቸው ምንጮች ተሰምቷል። የሉዓላዊ ምክር ቤቱ ፕሬዝዳንት ሌፍተናንት ጀነራል አብዱል ፈታህ አልቡራን ሰሞኑን ሱዳንን በተለያዩ ሀገራትና ዓለም አቀፍ ድርጅቶች የሚወክሉ አምባሳደሮችን ከኃላፊነት አንስተዋል። በቡርኪና ፋሶ ታጣቂዎች ባደረሱት ድንገተኛ ጥቃት 5 የፖሊስ መኮንኖች ተገደሉ። በሰሜናዊ ቡርኪና ፋሶ ዛሬ ማለዳ ማንነታቸው ያልታወቁ የተባሉ ታጣቂዎች ባደረሱት ጥቃት ከተገደሉት የፖሊስ መኮንኖች በተጨማሪ 15 የታጣቂ ቡድኑ አባላት መገደላቸውን ሮይተርስ የዜና ወኪል ዘግቧል። ጥቃቱ በተፈጸመባትና ለማሊ አዋሳኝ በሆነችው ሶሮ ግዛት ከአልቃይዳና አይኤስአይኤስ የሽብር ቡድኖች ጋር ግንኙነት እንዳላቸው የሚነገርላቸው እስላማዊ የሽብር ቡድኖች ተደጋጋሚ ጥቃቶችን ሲያደርሱ መቆየታቸውን የሀገሪቱ የደህንነት ሚኒስቴር ባወጣው መግለጫ አስታውቋል። በቡርኪና ፋሶ በሚደረገው ተደጋጋሚ ጥቃት ሽሽት ከ1.2 ሚሊዮን በላይ ሰዎች መኖሪያ መንደራቸውን ጥለው ተሰደዋል። በአፍሪካ የሳህል አካባቢዎች በተለይም በቡርኪና ፋሶ፣ ማሊና ኒጀር እስላማዊ የሽብር ቡድኖች ሲያደርሷቸው በነበሩ የተለያዩ ጥቃቶች በሺዎች የሚቆጠሩ ሰዎች ተገድለው በሚሊዮን የሚቆጠሩቱ ደግሞ ከቤት ንብረታቸው ተፈናቅለዋል። ይህ ዶች ቬለ ነው። የየመን ማዕከላዊ መንግስትን የሚደግፈው ሳዑዲ አረቢያ መራሹ ጥምር ጦር በስልታዊቷ የማሪብ ከተማ አቅራቢያ በፈጸመው የአየር ጥቃት 218 የሁቲ አማጽያንን መግደሉን አስታወቀ። ጥምር ጦሩ ከማሪብ ከተማ በስተደቡብ 50 ኪሎ ሜትር ርቀት ላይ በምትገኘው አልጃውባ ከተማ ባለፉት 3 ቀናት በተፈጸመ የአየር ጥቃት 24 ወታደራዊ ተሽከርካሪዎች መውደማቸውን የፈረንሳይ ዜና ምንጭ ዘግቧል። ጥቃቱን በተመለከተ ከአማጽያኑ ወገን የተባለ ነገር የለም። ከገለልተኛ ወገን ማረጋገጥ እንዳልቻለም የዜና ምንጩ ጠቅሷል። በተያያዘ የየመን ማዕከላዊ መንግስት መዲና በመሆን በምታገለግለው የኤደን ከተማ ትናንት ቅዳሜ በመኪና ላይ የተጠመደ ቦምብ ፈንድቶ ህፃናትን ጨምሮ 12 ሲቪሎችን ገድሏል። ጥቃቱ በኤደን አውሮፕላን ማረፊያ አቅራቢያ መፈጸሙን የገለጹት ባለስልጣናት ከሞቱት በተጨማሪ ብርቱ ጉዳት የደረሰባቸው ሰዎች መኖራቸውን አስታውቀዋል። ነገር ግን ምን ያህል ሰዎች እንደቆሰሉ ባለስልጣናቱ ያሉት ነገር የለም። የቦምብ ጥቃቱ 6 ሰዎች ከተገደሉበትና የኤደን ከተማ አስተዳዳሪን ኢላማ አድርጎ ከነበረው ጥቃት ከተፈጸመ ከ3 ሳምንታት በኋላ ነው። በወቅቱ የከተማው አስተዳዳሪ ከተቃጣባቸው የቦምብ ጥቃቱ ማምለጣቸው ተገልጿል። የየመን ማዕከላዊ መንግስት ከመዲናዋ ሰነአ በአማጽያኑ ተገፍቶ ኤደን ከተማ የገባው በጎርጎርሳውያኑ 2014 ነበር። በምጣኔ ሀብት የበለጸጉት የቡድን 20 አባል ሀገራት መሪዎች በውጭ ሀገራት በድንጋይ ከሰል ኃይል ለማመንጨት የሚያደርጉትን የገንዘብ ድጋፍ እንዲያበቃ ከስምምነት ደረሱ። አባል ሀገራቱ ጣሊያን ሮም ውስጥ ለ2 ቀናት ሲያካሂዱ የነበረውን ስብሰባቸውን ዛሬ ሲያጠናቀቁ ባወጡት መግለጫ በጎርጎርሳውያኑ የክፍለ ዘመኑ እኩሌታ አሊያም በተቀራረበ ጊዜ የካርቦን ልቀትን በምድር ላይ የተጣጣመ እንዲሆን የተያዘውን መርሃ ግብር ለማሳካት እንደሚጥሩ አስታውቀዋል። በአየር ንብረት ለውጥ ላይ ባተኮረው የዛሬው ውይይት አባል ሀገራቱ በውጭ ሀገራት የሚያደርጓቸውን የመዋለ ንዋይ ፍሰቱን ለመግታት ተስማምተዋል። ነገር ግን ሀገራቱ በራሳቸው ከድንጋይ ከሰል ኃይል ማመንጨት መቼ ሊያቆሙ እንደሚችሉ ቀን አልቆረጡም። የዛሬው የአየር ንብረት ላይ ያተኮረው ስብሰባ ስኮትላንድ ግላስጎስ ሊደረግ ለታቀደው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ መሰረት የጣለ ነውም ተብሏል። የቡድን 20 አባል ሀገራት የዓለማችንን 3/4 የጋዝ ልቀት ይጋራሉ። በኢንዱስትሪ የበለጸጉት ሀገራቱ ከአየር ንብረት ለውጥ አንጻር በማደግ ላይ ያሉ ሀገራትን ከመደገፍ ጎን ለጎን ልቀቶችን ለመቀነስ ጠንከር ያለ የመፍትሄ አቅጣጫዎችን እየተመለከቱ ነው። የዓለም የአየር ንብረት ለውጥን ለመቋቋም ሀገራቱ በየዓመቱ $100 ቢሊዮን በማደግ ላይ ለሚገኙ ሀገራት ለመስጠት ቃል ገብተውት የነበረውን ቃል ለማደስ ተስማምተዋል። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የህወሓት ኃይሎች ስልታዊቷን የደሴ ከተማ መቆጣጠራቸውን ትናንት ቅዳሜ ካስታወቁ በኋላ የመንግስት ኃይሎች በከተማዋ ዛሬ አዲስ ውጊያ መክፈታቸው ተሰማ። የኢትዮጵያ መከላከያ ሰራዊት መቀሌ ከተማ አቅራቢያ በሚገኝ የህወሓት ኃይሎች ማሰልጠኛ ጣቢያ ላይ ያነጣጠረ የአየር ጥቃት ማድረሱን ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር አስታውቋል።
በሱዳን የዲሞክራሲ ተሟጋች ቡድኖች ትናንት ጠርተውት በነበረው የህዝባዊ ተቃውሞ ሰልፍ ላይ ፖሊስ በከፈተው ተኩስ በደርዘን የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ የሕክምና ምንጮች ገለጹ። በምጣኔ ሀብት የበለጸጉት የቡድን 20 አባል ሀገራት መሪዎች በውጭ ሀገራት በድንጋይ ከሰል ኃይል ለማመንጨት የሚያደርጉትን የገንዘብ ድጋፍ እንዲያበቃ ከስምምነት ደረሱ። ዜናው በዚሁ አበቃ። ጤና ይስጥልኝ።